ሳይሆን ህልፈታቸው ምሳሌ ነው። በሁሉም እኩል ለመወደደው ሆኖ ማለፍን ይጠይቃል። ለማንኛውም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ልጅ አህመድ ዑመርን ወደዚህ ጋበዝ አድርጌዋለሁ። መላ ኢትዮጵያንን ማመስገን ይፈልጋል። ሞቅ አላችሁ እስኪ ወደዚህ ጋብዙት። አህመድ ወደ መድረኩ። እንግዲህ እግዚአብሔር ያጽናችሁ ብለናል። አሜን አሜን። አላህ ያጽናችሁ። አሜን። ለሁላችሁ እየበረታችሁ ነው። እየበረታን ነው። ምን ይደረግ። ስለበረታችሁም ነው እንግዲህ ለኢትዮጵያ ሕዝብ ምስጋና ያስፈልገዋል በሚል እዚህ የተገናኘን። እውነት ነው። የብዙዎች እንግዲህ ጥያቄ ነበረ፣ ምንድን ነው የታመሙ የነበረው ሀጂ የሚለው ግልጽ አይደለምና ወደኋላ መልሻ ዘሉ ስለመክታት ሳይሆን ምን ነበረ? ምክንያቱም የተለያዩ ነገሮች ነበሩ ሲወሩ የነበረው። እውነት ነው። ቢስሚላህ መጀመሪያ ፈጣሪን አመሰግናለሁ። ቴንኪዩ እንግዲህ እዚህ ስለጋበዝከኝ አንተም ምስጋና እንዳስተላለፍ መድረክ ስላመቻቸህልን። እውነት ነው። በህይወት ዘመናቸው ብዙም የሚታመሙ ሰው አልነበሩ ሙፍቲ። ብዙም ተጓዳኝ ነገርም የላቸውም፣ በሽታዎች የላቸውም። ግን ከህልፈታቸው አንድ ወር በፊት በተለምዶ ሳምባ ምች የምንለው ኒሞኒያ ነበር ያመማቸው እና ከህልፈታቸው እንደዚሁ 3 ሳምንት በፊት ለ5 ቀን ያህል ገብተው ብዙም ለሚዲያ የታወቀ ነገር የለም ታክመው በጥሩ ጤንነት ላይ ነበሩ እና ወደ ቤት ተመልሰው ነበር። በዚህ መሃል በድጋሚ ከ10 ቀን በኋላ ከህልፈታቸው 5 ቀን በፊት ማክሰኞ ቀን አካባቢ እንደ ይሄ አሁን ያለ ወረሽኝ አይነት ነገር አለ፣ ጉንፋን እንደዛ አይነት ነገር አድርጎ በአፋጣኝ ሁኔታ አመማቸው። ከዛ በአስቸኳይ ሆስፒታል ውስጥ አስገባናቸው። እነሱም ተደናገጡ። ከዛ በቀጥታ ወደ አይሲዩ የወሰዷቸው ጽኑ ህሙማን ጋር አቆዩዋቸው። እውነት ለመናገር ሐኪሞቹ እጅግ በጣም ጥረት አደረጉ። የፈጣሪ ፍቃድ አልሆነም። ያው ህይወት በእኛ እጅ ስላልሆነች ልናተርፋቸው አልቻልንም እና በእንደዚህ አይነት አጋጣሚ ነው እንግዲህ ህልፈታቸው ያለ ነፍሳቸውን በጀነት አሜን ያኑርልን። ምክንያቱም አይተህ እንደሆነ ለቅሷቸው ዝም ብሎ ሀዘን አልነበረም ማለት ሁሉም በነቂስ ወጥቶ ነው የቀበራቸው። እሱ ብቻ ሳይሆን ስለሳቸው የሰው አመለካከትም ተመሳሳይ ነው። የአባትህ የመወደድ ሚስጥር ምንድን ነው የሚመስለው? አዎ እንግዲህ ያው የዘራውን ነው የምታጭደው ያለው ነገር። ፍቅር የሰጡት ፍቅር መለሰ። ሰው ያው ነጥሮ ነው የሚመለሰው። ስለዚህ እንደዛ ነው የሆነው ነገር። ትልቁ ፖይንት ብዙዎቻችን የምንናገረው ነገር ላንተገበረው እንችላለን። ሙፍቲ በነገራችን ላይ አሁን ስለ አባቴ ስናገር ፐርሰናሊ የኔ አባት አድርጌ ማጠሩ ትንሽ ሰልፊሽነትም ይመስለኛል። ራስ ወዳድ ነው መሆኑ እና ከዛ እንግል ይታይልኝ። የሁሉም አባት ናቸው አይደሉም እንዴ? ኦብቪየስሊ እና ትልቁ ፖይንት መንፈሳዊነትን ማስተማር ብቻ ሳይሆን ኑረውታል። አለባበሳቸው መንፈሳዊ ነው፣ አኗኗራቸው መንፈሳዊ ነው፣ አካሄዳቸው መንፈሳዊ ነው፣ አነጋገራቸው መንፈሳዊ ነው፣ አዳራቸውም ውሏቸውም ያለምንም ማጋነን ነው ማለት። ስለዚህ ስትኖረው ነው ሰዎችን ታች ልታደርግ የምትችለው፣ ስትናገረው አይደለም። እና ይኖሩት ነበር። እውነት ነው ምን ይኖሩታል። እኔ ደግሞ የቅርብ ምስክር ነኝ ለዚህ። ሀጂ ሙፍቲን አሁን እኛ በርቀት ነበር የምናውቃቸው። ቤት ውስጥ ምን አይነት ሰው ነበሩ? ምን አይነት አባት ነበሩ? ወይል በጣም ጥሩ አባት ናቸው። በደፈናው ምንድነው መሰለህ አሁን መንፈሳዊነት ከሚለው አሁንም ሳልወጣ ያው እሳቸው በዘመናዊ ትምህርት አይደለም በመንፈሳዊ ህይወት ውስጥ ሆነው ነው እንግዲህ እየተማሩ ያሳደጉ የሄዱት። ከዛ ቤት ውስጥ ደግሞ አሁን እኛ በመንፈሳዊ አውድ ብቻ አይደለም አጥረው ያስቀሩን። ምክንያቱም መንፈሳዊነታቸው ከዓለማዊ ህይወት ጋር ያልተጋጨባቸው ሰው ናቸው። ስለዚህ ኦልሞስት 10 ልጆች ነን ያለነው ሁሉም በሚል ደረጃ በትልቅ የትምህርት ተቋም ድረስ ዘመናዊ ትምህርትን ተምረው በዲግሪ በተለያየ አይነት ሌቭል ላይ ያሉ ናቸው። ይሄ ምንድነው የሚያሳየህ? ለዘመናዊም ትምህርት ለዘመናዊነትም ቦታ አላቸው። ስለዚህ በመንፈሳዊ እውነት የመንፈሳዊን ትምህርት እያስተማሩን የዲኑንም እውቀት ዓለማዊንም እውቀት አስይዘውን ነው ያሳደጉን። ከዛ ውጭ እንደ ማንኛውም ኢትዮጵያዊ ወላጅ
እንደዛ ነው። የህዝብም ናቸው። እንደገና ደግሞ በሚተርፋቸው ጊዜ ለቤተሰባቸው ያው ቤተሰብ ጋር ሲመጡም ያው እንደ ቤተሰብ አብረውን ኢቭን ከእናቴ ጋር ያለው ነገር በዛ ሰዓት አሁን የምናወራው 50ዎቹን ነው እንግዲህ ከተጋቡ 60 ምናምን ዓመት ያለፈ ትዳር ነው ያላቸው። በዛ ሰዓት እንኳን ኪችን ውስጥ ገብተው ኢማጂን ኪችን ውስጥ ገብተው እንጀራውን ላይ ያሰፉላት ነበር። ዛት ማች ነው ገባ። ጽንስ ክትትል ስታደርግ የመጀመሪያ ልጇን ሆስፒታል አብረው ነው የሚሄዱት እና እንደዚህ በጣም አታችድ የሆነ የፋሚሊ እንትን ያላቸው ከምትገምተው በላይ ነው። ከዛ ውጭ ደግሞ ልክ አሁን በብዛት ሰው የሚያየው ሚዲያ ላይ ያለውና መንፈሳዊ ማንነታቸውን ነው። እሱም ብዙ መግለጽ አይጠበቅብኝም፣ የሚዲያ ሀቅ ነው። እና እንደገና አሁን ልክ ወደ ግል ህይወት ስትሄድ ደግሞ ነጋዴ ናቸው። አባታቸው ገበሬ ስለነበሩ ጎበዝ ገበሬ ነበሩ። በሰዓቱ ከብት አግደዋል። እንደማንኛውም የገጠር ልጅ ከብት እያገዱ ነው የተማሩት መንፈሳዊ ትምህርቱን። ከዛ ደግሞ ወደ ከተማ ከመጡ በኋላ የእጅ ሙያም አላቸው። ጎበዝ አናጺ ናቸው፣ ግንበኛ ናቸው እና የሰሩት የድሮ ቤቶች አሉ ክፍሎች ለማስታወሻ እና በቃ ሁለገብ ሰው ናቸው። ሁሉንም ነገር አካተው የያዙ ናቸው። እንግዲህ ፈጣሪ የሚሰጥህ ነገር ነው እና ያው ትንሽ አሁን አንዳንዴ ዘርፉ በዛ ስለሚል እንግዲህ የሙፍቲ ህይወት የቱን አንስቴቱ እንደምትተው መንፈሳዊ ህይወቱ አንድ ራሱን የቻለ ባህር ነው ገባ። የሆነ ዓለማዊንም ስታነሳው ፋሚሊም ላይ ስታነሳው ኢቭን የታጠረም አይደለም፣ በአንድ ሃይማኖት ብቻ የታጠረም አይደለም። ሰው ሁን ነው የሚሉት። ማለት አሁን በሰውነት ከሆነ የምንገባባው ሁላችንም አንድ ነን፣ ሰው ነን። ከዛ በኋላ ያለው ነገር ይደርሳል። ዋናው የሚያግባባን ፈጣሪ በአምሳሉ የፈጠረ ሁላችንም ሰው ነን። ሰውነት ይቀድማል እና እንግዲህ እንደ ሰው ደግሞ ልዩነት ላይ ስታተኩር ነው ብዙ ጊዜ ችግር የሚመጣው እና እሳቸው ብዙ ጊዜ የሚመክሩት ፍቅርን ነው፣ አንድነትን ነው፣ መግባባትን ነው። ያ ነው በሁሉም ዘንድ እንዲወደዱ ያደረጋቸው ሊባል ይችላል። እውነት ነው። ያ አሁን እንዳልነው ሰው የሚለው ካታጎሪ ውስጥ የእድሜ ገደብ የለም። የዘርም የሃይማኖትም የመልክም የምንም ገደብ የለም። ሰው በሚለው ሂውማኒቲ ውስጥ ይገባል። ስለዚህ አንድ እሱ ነው። ስለዚህ አሁን አይተህ ከሆነ በሀዘኑ እኛ እንኳን አክቹዋሊ አሁን በጣም ቫይራል ስለወጣ እንጂ ሀዘናቸው ላይ ዴይ ቱ ዴይ የምናየው ነገር ነው። አንዳንድ ቦታዎች ላይ አሁን እንደ ወላጅ ትሄዳለህ። ሞር ኦፍ ከኔ ጋር ደግሞ አታችድ ናቸው ከልጆች እና የምናየው ፊድባክ አለ ገባ። ለምሳሌ የሆነች የ5 ዓመት ልጅ የእሳቸው ዘመን ሰው አይደለችም እና የምታሳየው ሪያክት ስታይ እድሜ እንዳልገደበው ታያለ። ፍቅር የሰጡት ፍቅር እንደዚሁ ሌላ ሃይማኖት ላይ ያሉ ኢቭን ሌላ አገር ላይ ሌላ ባህር ሌላ ቋንቋ ያላቸው ሰዎች ኢማጂን እና ያንን ነገር ስታይ ምን ያህል ተጽዕኖ ፈጥረዋል የሚለውን ነገር ታያለ። ይሄ ተጽዕኖን ደግሞ ማሳየው የሚሆነው ከሀገር አቀፍ ዓለም አቀፍ መሆኑ የምታየው ሞስት ኢንፍሉዌንስ ፐርሰን ኢን ዘ ወርልድ ላይ ከ500 ውስጥ ሙስሊም በሚለው ካታጎሪ 130 ምናምን ወይ እንደዛ አካባቢ ላይ ነው ያሉት ለ4 ዓመት ተከታታይ አሁን ጨምሮ ማለት ነው። እሱን ሰርች ማድረግ ይችላል ዘ ሞስት ኢንፍሉዌንስ ፐርሰን ላይ። ስለዚህ ይሄንን ስታይ ምንድነው አሁን አንዳንዴ የተለየ አንድ ሰው ናቸው እንዴት ነው ይሉላ ሊደርሱ ስትል ይሄ አንደኛው እንደ አማኝ ስታይ ፈጣሪ የሚሰጥ ጸጋ ነው። ከዛ ባሻገር ደግሞ ያው እንዳልኩ የድካምህ ውጤት ነው ገባ። ለሰዎች ትሰጣለህ መልሰው ይሰጡሃል። ለዚህ ምስክሩ እኔ ነኝ። ምክንያቱም የመቅዶኒያው ዝግጅት ላይ የደወልኩት ላንተ እውነት እንዲመጡ ገንዘብ እንዲያሰባስቡ ፈልገን ነው እና ምንም ችግር የለም እመጣለሁ አሉ እና ከደወልንላቸው በኋላ የጨነቀን ምንድነው ገንዘብ የምናሰባስብበት ህንፃ ሊፍቱ ገና አልተገጠመም እና እንደገና ደወልን እና 4 ፎቅ ነው ለመውጣት ሊከብዶት ይችላል ወይ ሌላ አማራጭ እንፈልገው ስንል አይ እመጣለሁ አሉ። የልብ ቅንነታቸውን አያችሁ። እሱ ብቻ አይደለም መጥተው ገቢ ማሰባሰብ በጀመሩበት በ1 ሰዓት ውስጥ በትንሹ ከውጪ ወደ $100,000 ከሀገር ውስጥ ደግሞ ወደ 20 ሚሊዮን ብር ነው ያሰባሰቡት በጊዜውና አይቼዋለሁ። እንደውም ለመታሰቢያ አብሬያቸው ሁሉ ያው አንተም ነበር ከሳቸው ጋር ፎቶ ተነስቻለሁ። አስተውሳለሁ። ይሄንን ነገር ስታይ ለምሳሌ እምቢ ለማለት በቂ ምክንያት አላቸው። 4 ፎቅ ነው፣ ይደክመኛል፣
ግን ሰውን ለማገዝ የሚሄዱበት ርቀት ግን የሚገርም። እውነት ነው እንዳልከው ነው፣ ገልጸኸዋል በደንብ። 4 ፎቅ ሳይሆን 4 10 ዓመታትም አሳልፈዋል። ስለዚህ ለእነሱ ቀላል ነው፣ ምክንያቱም አሁን ሰፊ ስለሆነ እንጂ ከልጅነት ጀምሮ ያለውን የህይወት ውጣ ውረዳቸውን ስታይ በምን አይነት ጥንካሬ ውስጥ እንዳለፉ ነው የምታየው። ስለዚህ ለእነሱ ለበጎነት 4 ፎቅ ምንም ማለት አይደለም። የኖሩትም ለዚሁ ነው። አንዳንዴ ከህይወት ግብህ ጋር የሚገናኝ ነገር ስታገኝ ምንም ነገር አያደክምህም። ምክንያቱም ያንተን ነገር የምትሰራውን ስራ ነው፣ በዛው ስራ ላይ ስለሆነ የዕለት ተዕለት ነገርህ ነው። ብዙም ለነሱ ይሄ ኖርማል ነው። ቅድም እንደውም ስለ ወላጅ እናትና ስለ ባለቤታቸው ፍቅር ኩሽና ድረስ እየገቡ ያግዟቸዋል ስትል ነበረ። በዚህ ፎቶ ውስጥ ሀጂ ሙፍቲና ባለቤታቸው ናቸው አይደል? እውነት ነው። የት ነው የተነሱት? ይሄ ፎቶ ይገርመሃል፣ አዲስ አበባ ኤርፖርት ቪአይፒ ሩም ውስጥ ነው። ወደ አሜሪካ ሊጓዙ ነው። ወደ አሜሪካ የሄዱበት ምክንያት ኦልሞስት በትዳር እንዳልከው 60 ዓመት ምናምን አልፏል በዚህ ሰዓት እና የመጨረሻ ልጃቸው ነበረች እና ታገባ ነበር። ለእሷ ሰርግ እየሄዱ ነው። ይሄ ፎቶ እኔ ነኝ እንደውም ያነሳኋቸው። አብረን እየሄድን ነበር እና የመጨረሻ ልጃቸውን ያኔ ነው እንግዲህ ዛሬ 3 ዓመት አካባቢ ድረው ሰርግ አድርገው በጣም ትልቅ ሰርግ ዲሲ ላይ አድርገው ነው የመጡትና ወደዛ ሲጓዙ ቪአይፒ ሩም ውስጥ የተነሱት። ይሄ የሰርግ ነገር ከተነሳ አንተም ስትሞሸር አጠገቡ ነበሩ እሳቸው። እውነት ነው። ይሄ ቤተሰብ ፎቶ ነው አይደለ? ያ ባለቤት እዚህ አለች። አጋጣሚ ወደና መጣሽ በሏት። እንግዲህ ሀጂ ሙፍቲ ብዙ ነገር ልጅ ማንን ይመስላል ቢባል ወላጁን ነው። ልጆች ማንንም አያዩ መጀመሪያ ወላጆቻቸውን ነው። የሀጂ ሙፍቲ ልጅ ሆነ ስታድግ እንግዲህ አሁን በመልክ ደረጃ በተወሰነ መጠን እሳቸውን ይመስል ነገር አለ። ጄኔቲክ ነገሩ ይኖራል። ሌሎች ምን አይነት ባህሪያትን ከሳቸው ወረስኩ? እኔ እንጃ እንግዲህ ያው ጀስት ስለራስህ መናገር ይከብዳል። ምንድነው እንዳልከው ነው። ልጆች ከንግግር በላይ ድርጊትን ነው የሚያዩት። ስለዚህ ድርጊትን ወደህም ሳትወድም ትወርሰዋለህ፣ ምንም ጥያቄ የለው እና ያው ስንኖር ምን ሆነ መሰለህ የመንፈሳዊ ተማሪዎች አሉ። ላይክ ሀገራቸው ሲኖሩ እነሱ ያው እንደ ቆሎ ተማሪ ወይንም ደረሳ በኛ በሚባሉት በዛ አይነት የትምህርት ህይወት ውስጥ ስለኖሩ ከዛ አዲስ አበባ ከመጡ በኋላ መልሰው መሄድ ስላልቻሉ እዚሁ ስለሆኑ ያንን ከሃይማኖት አባቶች ያዩትን መንፈሳዊና ያንን የአስተምሮት መንገድ መከተል ስለፈለጉ ያንን ነገር እዚህ አዲስ አበባ ላይ ለማስቀጠል በሚል ተማሪዎች ከአራቱም አቅጣጫ ከኢትዮጵያ ከመጡበት አካባቢ ብቻ ሳይሆን ከየትኛውም አንግል የመጣ ይህን ትምህርት የሳቸውን እውቀት መውሰድ የሚፈልጉ ሰዎችን ሰብሰብ አድርገው ግቢ ውስጥ ያስተምሩ ነበር። በንጉሱ ጊዜ ጀምሮ ነው እንግዲህ 1950ዎቹ ጀምሮ ያለ ታሪክ ነው። በዛ ጊዜ ከ130 ያላነሱ ተማሪዎች ነበሯቸው። መንፈሳዊ በዛ ጊዜ እየቀለቧቸው ሁሉ ነገር አሟልተው ነው እያበሉ እያጠጡ እየመከሩ ሁሉ ነገር አሟልተው ከዛ ብቁ ሲሆኑ ሰርተፊኬት ይሰጧቸዋል። ምስክር ወረቀት ሰጥተዋቸው ከረንትሊ በጣም ብዙ ኢማሞች አሉ አዲስ አበባ ውስጥ የሚያሰግዱ። ከኢትዮጵያዎች ሳውዲ ውስጥ አሉ፣ ሌሎች ሀገሮች ውስጥ አሉ። አንዳንዱ ደግሞ የህይወት ጥሪ ይሆንና ለመንፈሳዊ ህይወት ወጥቶም ንግድ ውስጥም ሌላ ዓለም ውስጥ ይኖራል እውቀቱን ይዞ ማለት ነው። ስለዚህ እኛም አብረን ከነሱ ጋር ነው ያደግነው። የተለየ የልጅነት የሚሰጥህ ቦታ የለም። አብረህ ትበላለህ፣ ትጠጣለህ። ልጆቹ ነን እነሱ አንዱ እየተቀባበለን ነው ያደግነው። ስለዚህ ያው የሰው ፍቅርን ነው ያወረሱን፣ ሌላ ነገር አይደለም። ወደ ሃይማኖቱ ወደ መንፈሳዊ ህይወት ወደ ንግዱ ወይንስ ሌላ የተለየ ሙያ አለ? እኔ ሌላ የተለየ ሙያ የለኝም። በልጅነት ያው ሰፈራችንም ለመርካቶ ቅርብ ስለሆነ ወደ ሳንቲሟ ነው የሄድነው። ወደ ንግዱ ነው የሄድነው። በሱም ቋሪያ የሆኑ አንድም አባት ናቸው። አክቹዋሊ አሁን እንዳልኩ ብዙ ሰዎችን ነበር የሚያስተዳድሩትና ከውጭ እርዳታ ተቀብለው ወይንም ሀገር ውስጥ እርዳታ ጠይቀው አይደለም። ያኔ እዚህ ከመጡበት ጊዜ ጀምሮ በተለያዩ ዘርፍ ላይ ይሰሩ ነበር። ስለዚህ እኛም በዛ ሙያ ነው አንድም የቀጠል ነው። ለምሳሌ ሹራብ ፋብሪካ ነበራቸው። በዛ ሰዓት ምስር ማበጠሪያ ነበራቸው። ስቲንላው ያሉ ድርጅቶች ናቸው። እህል ወፍጮዎች ነበሯቸው። ገጠር ላይ ብዙ እርሻ መሬት ነበራቸው። በኃይለ ሥላሴ እንግዲህ በ60 ሺህ ድንጋይ ብር የተገዙ
ከተማ ውስጥ 5-6 ቤቶች እንግዲህ ያው ከአዋጁ ጋር የተወሰዱ አሉ። ኤንዌይስ ምንድነው እየሰሩ ነው ብዙ ዘርፎችን የሄዱት። ስለዚህ ስራውንም እያየን ነው፣ ሳይድ ሳይድ ሄድ ነው። የመርካቶም ተጽዕኖ ስለነበረ ያው ትምህርቱን የተወሰነ ካስሄድን በኋላ እኔም ያው በተለያየ ዘርፍ ላይ ገባው። ጀስት ቡና ነግድ ነበር እና ፈልፈያ ነበረኝ እና ሳይድ ሳይድ ደግሞ ከተወሰነ ጊዜ በኋላ ምን ሆነ እኛም እየደረስን ስንሄድ የነሱም ኃላፊነት እየጨመረ መጣ። መንፈሳዊ ህይወቱ አለ፣ ስኪል ላይ ያስተምራሉ። ምልህን ተማሪዎች በሙሉ ኮንትሮል የማድረግ የማስተማር ኃላፊነት አለ። በእርግጥ እርከን በእርከን ሌሎች አስተማሪዎች አሉ። እነሱ ከላይ ያሉትን ያስተምራሉ። ከዛ ከታች ያለው እያለ ነው አለው የራሱ አካሄድ። እሱም ቢሆን ኃላፊነትን ይጠይቃል። ያን ኢቫሉዌት ማድረግ አለ። እሱ ስላለ እንደገና ደግሞ ይሄ ስራውም ስላለ ፕላስ ደግሞ ወደ ስልጣኑ ምናምን እንግዲህ ኃላፊነቶችም እየመጡ ሲሄዱ የስራውን ፓርት ወደኛ እየለቀቁት መሄድ ጀመሩ እና ያው ብዙዎቹ ወንድሞቼም ከኔ በኋላ እኔም ኤርሊ ቅርብ ጊዜ ነው ያገባሁት። ያው እንዳልኩ ቤተሰብ ኃላፊነቱ ሳናስበው መጣ። ስለዚህ ከዛ የተነሳ ብዙ የነሱንም ስራዎች የራሴንም ስራዎች እያደረግን በዚህ መልኩ ነው ሄድ ነው እና ትልቅ አቋማቸው ማንም ሰው መስራት አለበት፣ የሰው እጅ ማየት የለበትም ነው እና በዛ መልኩ ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ከአቡነ ማትያስ ጋር በጣም ወዳጅነት አላቸው። አሁን ይሄ ፎቶ ለየት ያለ ስሜት ይሰጣል አይደል? እውነት ነው። ወዳጅነታቸው እስከ መደዋወል ነበረ ወይንስ በተለያዩ አጋጣሚዎች ሲገናኙ ነው እዛው ሰላም ይባባሉት? አይ ይደዋወላሉ፣ ይጠያየቃሉ። ከአባታችን ከፓትሪያርኩ ብቻ ሳይሆን ከካቶሊኩም አባት ጋር እንደዚሁ ያልተናነሰ ቁርኝት አላቸው እና በህመምም ይጠያየቃሉ። ሆስፒታል ድረስ መጥተው ጠይቀዋቸዋል አሁን በታመሙበት ሰዓት እና የግል መደዋወልም አለ። ያው በቢሮ በኩል ሆኖ ያው እየተገናኙ አንዳንዴም እንደዚህ ኦፊሻል ያልሆኑ መገናኘቶች መመካከሮች አሉ እና ይመስለኛል አባታችንም በጣም ያዘኑበት ምክንያት አንዳንዴ አጠገብ ያለ ሰው ሲሄድ እንደዚህ ነው። ምክንያቱም በእድሜ በብዙ ነገር የሚመሳሰልህ ሰው ስለሆነ ጓደኛህን ማጣት ነው ከምንም በላይ እና ስሜቱ ከባድ ነው። ምክንያቱም የቀብራቸው ቀን በሚሊኒየም አዳራሽ ሁሉም አዝኗል። በተለይ ደግሞ የእሳቸው ሀዘን በፎቶ ለታሪክ ተቀምጦ ብዙዎች ሲያዘዋውሩት ነበረ። አይተዋል? አይቼዋለሁ። በጣም ልብ የሚነካ ነው እና ፍቅር ምን ያህል ድንበር ተሻጋሪ እንደሆነ ነው የሚያሳይ ፎቶ ነው እና አንዳንዴ ፍቅር ምንም ነገር እንደማይገድበው ነው የሚያሳይህ እዚህ ላይ እና ከዚህ ያው እንግዲህ ትውልዱ ብዙ ነገር ይማራል ብዬ ነው የማስበው። አንዳንዴ የኔ የምትለው ነገር ላይ ብቻ ሳይሆን እንደዚህ ነው በቃ ገደብ እንደሌለው ሰው በሚለው ካታጎሪ ነው። አሁን ሁለቱን አንድ ያደረጋቸው እምነት አይደለም፣ ሰው የሚለው ሰውነት የሚለው ካታጎሪ ነው። ምክንያቱም ይሄ የኔ ነገር አይደለም፣ የኔ ሰው አይደለም፣ ወይንም የኔ እምነት አይደለም እያልክ ስለዚህ አንድንም ነገር የሆነን ሰው በጣም ጉዳዩንም አሁን ሊያከብድ የሆነው እኮ አንድ በእስልምና ላይ ያሉ አባት ቢሆኑ አይገርምም። ምክንያቱም የሃይማኖት ጓደኛቸው ሞቱ ትላለህ። ስለዚህ ይሄ ነው በቃ በምንም ነገር የማያገናኝህን ሰው በሰውነት ብቻ አግኝተኸው ፍቅርን ስትገልጽ ይሄ ትልቅ ነገር ነው። በጣም ገደብ የለሽ ፍቅር ነው። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለቅሶ ብዙዎች የነበረው ምንድን ነው እውነት ህይወታቸው ብቻ ሳይሆን ልፈታቸውም ትምህርት ነው። ምክንያቱም ሁሉም እንዲያዝንልህ ሁሉን የሚያግባባ ምን ነገር አድርገሃል? የሁሉንም ልብ በዚህ ደረጃ መንካትስ ይቻላል ወይ? ይሄ ለጥቂቶች ብቻ የተሰጠ ይመስላል። ከዛ አንጻር እንግዲህ ቅድም እንዳልከው የኢትዮጵያ ህዝብ ከዳር እስከ ዳር በመላው ዓለም ሁሉ ያለ ሁሉም ሰው በነቂስ ወጥቶ ነው የቀበራቸው። እርግጠኛ ነኝ ዛሬ የተገናኘነውም ለምስጋና መቆም እፈልጋለሁ። ምክንያቱም የኢትዮጵያ ህዝብ እንዲህ በነቂስ ወጥቶ ለአባታችን ሀዘኑን ሲገልጽ እኛም ደግሞ እንደ ቤተሰብ ማመስገን አለብንም ስላልክ ነው። እውነት ነው። በነገራችን ላይ ማመስገን ስላለብኝ ሳይሆን ስለሚገባም ነው። ይገባቸዋል። ምንድነው የሆነው ነገር? እንባ ማለት በነገራችን ላይ ፈልገህ የምታመጣው ነገር አይደለም። በጣም በስሜት ውስጥ ሆነ ተጨምቆ የሚወጣ ነው። አንድ ዘለላ እንባ ከባድ ናት።
ስለዚህ ይሄ ከምስጋናም ሌላ ነገር ማድረግ ስለማልችል ብቻ ነው ማመሰግነው። ስለዚህ ቁሜ ነው ማመስገን የምፈልገው ኢትዮጵያ። ስለዚህ ያው እንግዲህ መላው የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ ስለዚህ ለአባታችን ከጎናችን አክቹዋሊ ከህመማቸው ጀምሮ ከህልፈታቸውን በፊት ከጎናችን ለነበራችሁ ከህልፈታቸውን በኋላ ላደረጋችሁልን ነገር በጣም እናመሰግናለን። እንዲሁም መንግስት ህልፈታቸውን ተከትሎ የጸጥታ አካላት እያንዳንዱ የመንግስት አካላት ላደረጉልን ትብብር እንዲሁም የሃይማኖት ተቋማት ሁሉም የሃይማኖት አባቶች መላው የኢትዮጵያ ህዝብ ላደረገልን ነገር በራሴና በቤተሰቤ ስም በጣም አመሰግናለሁ። የእሳቸው ታሪክ በጣም ሰፊ ያለ ነው። አህመድ እንደው መጽሐፍ የማሳተም ምክንያቱም ታሪካቸው በራሱ ልጆችን ያስተምራሉ ብዬ አስባለሁ። ለትውልድ እንዲሸጋገር ሀሳብ የለም እንደ ቤተሰብ? ይገርመሃል አሁን አለ ሀሳብ አለ። ሁሉ ነገር ያው በፈጣሪ ውሳኔ ነው የሚሆነውና ቀደም ሲል ከመሞታቸው በፊት ኮሚቴ አዋቅረን ጥር ላይ አሁን ስኬጁል ነበረን። ምንድነው 3 እና 4 ነገሮችን ፕሮግራም አድርገን አንደኛው የቁርአን ትርጉም ነው፣ ተፍሲር እንለዋለን ወይንም ትንታኔ በአማርኛ ተቀይሮ ከዚህ በፊት የሰሩት ነው አሁን የተሰራ ሳይሆን እሱን በቪሲዲ 30 ጁዝ ወይንም 30 ፓርት አለው ቁርአን። ከሱ ውስጥ አንዱ ከዚህ በፊት ተለቆ 29 ይቀር ነበር። ስለዚህ እሱን በደንብ አድርገን በባለሙያ እየተሰራ ነው ያለው። እሱም በቪሲዲ በመጽሐፍ መልክ በምናምን እየተዘጋጀ ነው። ኦልሞስት 80% የተጠናቀቀ ነገር ነው እሱ አንድ። ሁለተኛ ደግሞ ባዮግራፊያቸው የህይወት ታሪካቸው ከ300 ገጽ በላይ የሆነ በደንብ በባለሙያ እየተሰራ ያለ ነበረ። 2 ሶስተኛ አሁን ሐሪማ የሚባል አላቸው የሳቸው ያ ተቋም መስጊድ አለው። አሁን የምንለው እነዚህ ተማሪዎች ስቲል ነው አሉ ቁጥሩ ቢያንስም ከዛ ጊዜ ጀምሮ እነዚህ ተማሪዎች የሚማሩበት መድረሳ ወይንም መንፈሳዊ ትምህርት ቤት መስጊድ አለው፣ ትምህርት ቤት አለው፣ መካነ መቃብር አለው። የኸሊፋዎች ወይንም የተተኪ እሳቸው ቢኖሩ የሚኖሩበት ቤት አለ እና ይሄ የሙፍቲ ተቋም ነው ማለት ነው። እዚህ ተቋም ላይ ወደ 7000 ምናምን ካሬ ነው። ኦልሞስት ከ20 ምናምን ዓመት በላይ በዙታቸው ስራ ያለ ነው። ስለዚህ ቀብራቸውም እዛው ነው የተፈጸመው። እዚህ ቦታ ላይ የተሰራ ዲዛይን አለ። ኦልሬዲ ዲዛይኑ አልቋል እና አሁን ቅርብ ጊዜ አፈር ተመርምሯል። በጣም ትልቅ ዲዛይን ነው። በገንዘብም ከ2 ሚሊዮን ብር የፈጀ ዲዛይን ነው። እሺ ዲዛይኑንም እንግዲህ የተሰራልን ደግሞ በኢትዮጵያ ፕሮፐርቲ አቶ ሙኒር ነው። በዚህ አጋጣሚ ማመስገን ወዳለሁ ለአቶ ሙኒር። ስለዚህ እነዚህ 3 ነገሮች አድርገን አራተኛው ደግሞ እውቅናና ምስጋና በሚል በህይወት ሳሉ እናመስግናቸው በሚል በትልቅ ሆቴል ላይ ፕሮግራም ለጥር ኦልሬዲ ስኬጁል የሆነ ፕሮግራም ነበር። በዚህ መሀል ያው ይሄ መመጣ አልፈቱ መጣ። ስለዚህ ይሄንን ነገር የማስቀጠል ነገር ፕሮግራሞች አሉ። ስለዚህ እንደ ፋውንዴሽን ሆኖ መልካምነታቸውን ለትውልድ እናስተላልፋለን። ምክንያቱም አንድ ሰው ከህይወት ህግ ውጭ መሆን አይችልም። መሞትን መቃወም አንችልም። ልናደርግ የምንችለው አንድ ሰው ሲሞት እሱ ይሰራቸውን ነገር የነበረውን ነገሮች ሌጋሲውን ካስቀጠል አለ በህይወት አልሞተም ማለት ነው። ስለዚህ በዛ መልኩ ኦልሬዲ አዲስ የምንጀምረው ነገር የለም። ስለሞቱ ኦልሬዲ ያቀዱት ያሰቡት በተወሰነ ደረጃ ያስሄዱት የነበረ ነገር አለ። እሱን በተሻለ ሁኔታ አዘምነን ለማስሄድ ልጆቻቸው እንግዲህ እየታገልን ነው። ፈጣሪ ይርዳን። እንግዲህ ይሄ እንደምናደርግ ደግሞ ቃል እንገባለን። በጣም ቅድም እንደውም ስትል ነበረ ቀብራቸው የተፈጸመው እዚህ ቦታ ላይ ነው ስትል የብዙዎች ጥያቄ ነበር በጊዜው። እንደውም ጥሩ ጥያቄ ነው እና ብዙ ጊዜ ያው ከእውቀት ምላሳችን ስለሚቀድም ነው እንጂ ሁሉም ባለቤት አለው እያንዳንዱ ጉዳይ ቀርቦ አንዳንድ የተቹም ሰዎች በቅርበት የሚያውቁን ስለሆኑ መጠየቅ ይችሉ ነበር። ኤንዌይስ የሆነ ሆኗል። የፈሰሰ ውሃ አይታፈስም። ግን ለአውቆ ለተኛው ሳይሆን ጀስት ባለማወቅ ውዥንብር ውስጥ ላለ ማጥራቱ ጥሩ ስለሆነ በዚህ አጋጣሚ ላንሳው። ይሄ ምልህ 7000 ምናምን ካሬ ሜትር አሁን የተያዘ ሳይሆን ከ20 ዓመት በፊት የነበረ ይዞታቸው ነው እና ይህ ይዞታ እሳቸው መንፈሳዊ ቅድም ያልኩ በገጠር ያሉ ኢትዮጵያ ውስጥ ከ3000 በላይ ሐሪማዎች አሉ። በገጠር ውስጥ ምንድነው እንደ ከተማ መስጊድ ብቻ ሳይሆን የሚኖረው ሙሉ የሃይማኖት ተቋም ነው።
መንፈሳዊ ተቋም ነው እና ልክ እንደ ገዳማት ልንወስደው እንችላለን። ስለዚህ ይሄን ነገር እዚህ ማስቀጠል ስለሚፈልጉ ነው። እና ሲጀምር የመጀመሪያው የተሳሳተው አባባል ቤታቸው ተቀበሩ የሚለው ቃል ነው ትንሽ ውዝግብ የፈጠረው። ቤታቸው ሳይሆን የተቀበሩት ተቋማቸው መስጊዳቸው፣ ከመስጊዳቸው ጎን ደግሞ መካነ መቃብር አለ 1000 ካሬ ሜትር የሚሆን ማለት ነው። ይህ መካነ መቃብር ቀደም ሲል ከ4 እና 5 ዓመት በፊት ኦልሬዲ ለከተማው አስተዳደር ባለው ሕግና ደንብ መሰረት አመልክተው አስረድተው የከተማውን መስተዳደር ምክንያቱም እንደ ገጠር ቢሆን ፍቃድ ምናምን እንዳይፈልግ ይችላል። ከተማ ስለሆነ ሕግና ስርዓት ስላለው ነገ ጧት እኔ ብሞት ብለው አርቆ ስለሚያስቡ ይሄ ነገር ውዥንብር እንዳይፈጥር በሚል የከተማውን አስተዳደር ጠይቀው እዛ ቦታ ላይ የመቃብር ስለማይል ላንድ ዩዚንጉ ፕላን ኮሚሽን እዛ ቦታ ቅይጥ ወይንም ሌላ ተቋም የሚለው ላይ 1000 ካሬውን ነጥሎ ስኬች በማድረግ ለመካነ መቃብር መልካም ፍቃዳቸው ስለሆነ ከመስጊዳቸው ጎን ለማረፍ ለመቃብር አገልግሎት እንዲውል ብሎ በፈቀደው መሰረት ምንም አይነት የህግ ክፍተት የሌለው ነው ማለት ነው። ከህግ አንጻር ስናየው ወደ ሃይማኖቱ ስንመጣ ሸሪዓ ህግ ላይ እስልምና ላይ ከመጣን መነሻችን ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እሳቸው በቤታቸው ነው የተቀበሩት። ቤታቸው ውስጥ ነው የተቀበሩት። በአሁኑ ሰዓት መዲና መስጊዱ ነው ተስፋፍቶ ቤታቸው መስጊዱ ውስጥ ገብቷል። አሁንም ቀብራቸው እዛ ነው ያለው። ከእሳቸው ሲቀጥሉ ደግሞ ኸሊፋ ይባላል ወይንም ዳግማዊ እኛ እንደምንለው ተተክተው እስልምናን ሲመሩ የነበሩት ሰይድ አቡበከር ረዲየላሁ ዐንሁ እሳቸውን እዛው ከጎናቸው ነው የተቀበሩት። ሁለተኛውም ኸሊፋ ዑመር እዛው ነው የተቀበሩት እና ባለቤታቸው አይሻ ቤት ነው የአይሻ ቤት ነው ከሚስቶቻቸው አንደኛው ቤት ነው ያ ቤት። ስለዚህ አይሻ ሰይድ ዑመር እዛ ሲቀበሩ ምንድነው ያሉት? እኔ ለሳቸው ለቀው ነው እንጂ እኔም እዚህ ፈልግ ነበር ብለዋል። ስለዚህ አይሻ ባለቤታቸውም የግል መሬታቸው ላይ ነው የተቀበሩት። እንዲሁ ሶስተኛውም ኸሊፋ ዑስማን ሶስተኛውም እንደዚሁ በግል የገዙት መሬታቸው ላይ ነው የተቀበሩት። ይሄ እንግዲህ ከምንጩ ልምጣ በሚል ነው። ከዛ ስንመጣ ለ1400 ምናምን ዓመት ዓለም ላይ በየቦታው ብንሄድ ሁሉም ከመስጊዱ ወይንም ከቤቱ ጎን መቀበር ያለና የነበረ ወደፊትም የሚኖር ነው ባይዘወይ እንጂ ትላንትና በሳቸው የተጀመረ አይደለም። እና ወደ ሀገራችን ደግሞ ስንመጣ ቀደም ሲል የነበሩ መሻይኾች ኦልሞስት ኢትዮጵያ ውስጥ በአራቱም ማዕዘን ከ3000 በላይ የሳቸው አይነት የሃይማኖት አባቶች ኡለማዎች በመስጊዳቸው ጎንና በቤታቸው ጎን ነው የተቀበሩት። አዲስ የሆነው ምንድነው? እንደ ከተማ ስንመጣ ያልተለመደ ነገር ስለሆነ ነው። እንደውም በእኔ እይታ ትንሽ ለየት ይላል። የኔ እይታ ይሄ መበረታታት ያለበት ነገር ነው። እሳቸው ያደረጉት ነገር ጥሩ። እንዴት ማለት ጥሩ ነው? አንደኛ ይሄ መንፈሳዊ የመጣው ሂደት እንዳይቋረጥ አዲስ አበባ ውስጥ ሐሪማ የለም፣ አይታወቅም። ሌላ ሀገር ብትሄድ እሳቸው ተወለዱበት አካባቢ ወሎ ብትሄድ በመቶ የሚቆጠሩ ሐሪማዎች አሉ። ስለዚህ እዚህ ጋር ይሄን የሐሪማ የመሻይኾችን አካሄድ ነባሩን በዩኔስኮ መመዝገብ ያለበት ቅርስ ነው እና እየተቀባበሉ ያን ያህል ዓመት ያመጡት በነገራችን ላይ በቀጥታ ነው ከመካ ወደኛ ሃይማኖት የመጣው። ከዛ ጊዜ ጀምሮ ያቆዩት በዘመናዊ መልኩ አሁን ምንላቸው አይነት ሰዎች ሳይሆኑ የከተማ ሰዎች ሳይሆኑ ገጠር ላይ ያሉ ሰዎች የራሱ የሆነ ሴታፕ አለው። ተማሪዎቹ እንዴት እንደሚማሩ፣ የአካባቢው ሰው እንዴት ቀለብ እንደሚሰጥ መሻይኾቹ አይሰሩም። ከዛ ለነሱ አርሶ በግብር መልክ እንዴት እንደሚያመጣ ተሳስረው ነው እዚህ ያደረሱት። ስለዚህ ይሄንን ሲልሲላ ሰንሰለት ነው ተዋረዱ እንዳይበጠስ ያደረጉት። ስለዚህ ምንም የህግ ክፍተት የለውም በሸሪዓ አኳያ። እኔ አሁን ሸሪዓውን ብዙ እዚህ ላይ ማብራራት አልፈልግም፣ ምክንያቱም የሃይማኖት ምሁራን አሉ። ምንም አይነት የሸሪዓ ክፍተት የለውም፣ ምንም አይነት የህግ ክፍተት የለውም። ስለዚህ አንጡራ መሬታቸው ላይ መቀበራቸው ምንም ከዳ ወደ መቃብሩ ስንሄድ 1000 ካሬ መቼም ብቻቸውን የሚቀበሩበት አይሆንም። ነገር ግን እነዚህ ፕራይቬት እና ፐብሊክ የሚባሉ መካነ መቃብሮች አሉ ዓለም ላይ። ስለዚህ መቃብር ለምሳሌ 100 ሰው ሊችል ይችላል ምናምን ሊችል ይችላል። እንግዲህ በካሬ ስናሰላ ወደዛ ስሌት ውስጥ አልገባሁም። ስለዚህ ይሄ ቦታ የራሱ አስተዳደር አለው። አሁን ከሳቸው የተተካ ኸሊፋ አለ፣ ምትክ አለ፣ የሚቀጥል ነው ይሄ ነገር። ስለዚህ ይሄ እዛ ጋር ባሉ አስተዳደሮች እየተወሰነ ሌሎች ሰዎች ይቀበሩበታል። እነማን ናቸው? እሱ ዝርዝር አሰራር ይኖረዋል። ሌላ ዓለም ላይ የሚሆነው አሁን ኸሊፋ አለ፣ ምትክ እዛው ነው የሚቀበረው ሲያልፍ ህይወቱ፣ የእሳቸው ባለቤት፣ የቅርብ ቤተሰቦች እያለ እንደዚሁ ደግሞ በሙስሊም ዓለም ሲሆን ንጉሱ ሲሞት እንዲህ ሲሆን የሙፍቲው መካነ መቃብር ላይ ይቀበራል። ስለዚህ ይሄ እንደ አማኝ ስናየው ሁለት ነገር ነው ያለው። አንደኛው እንዲህ የምናየው ነገር ነው። መቀበር ማለት አካለ መሬት ውስጥ መግባት ነው።
ሁለተኛው መንፈሳዊ አታችመንት የሚባላል ኢንቪዚብል የሆነው ማለት ነው። ልክ አሁን እኛ ከፈጣሪያችን ጋር ሳናየው ያለን አይነት ኔትወርክ ማለት ነው። ስለዚህ በዛ አንግል ስናየው ደግሞ እዛው ቦታ ላይ መንፈሳዊ ጥቅም አለው። ስለዚህ ሃይማኖታዊ ትርጓሜ ያለው ከዛ ውጭ ደግሞ እንደዛ ነው። ስለዚህ እሳቸው ሁሉን ነገር ክሊር አድርገው ነው የሄዱት። ሰው ምንድነው ቸኩሎ ያው ከመተቸት ስለሄደ እንጂ መተው እያንዳንዱ ነገር ቢረዱ አብዛኞቻቸውም ይቅርታ ጠይቀዋል ከዛ በኋላ። በዚህ አጋጣሚ ከዚህ በኋላ ይሄ ርዕስ ባይነሳ ደስ ይለኛል። እኔ ብሪፍ ካደረገ ሀሳብ ከሚያነሱት ሰዎች ጋር እነዛም ሰዎች ይዘው ሀሳባቸውን የሚከራከሩበት ነጥብ ካላቸው የበሰለ ሰው ተቀራርቦ አውርቶ ነገሮችን መፍታት ላይስ ከምን ደረሳችሁ? አዎ እንግዲህ እኛ ከሳሽ አይደለንም። ስለዚህ እኛ ትክክል ነው የሰራነው ነገር። አክቹዋሊ እኔ አይደለሁም ያደረኩት ይሄን ነገር ወይንም አሁን ያለን ሰዎች አይደለም። ኑዛዜ ነው የተፈጸመው። ኑዛዜ ደግሞ በሸሪዓው በእምነታችን መፈጸም ውዴታ አይደለም ግዴታ ነው። ከሃይማኖት ጋር እስካልተጋጨ ድረስ ከህግ ጋር እስካልተጋጨ ድረስ መፈጸም የኛ ውዴታ ሳይሆን ግዴታ ነበር። ማስፈጸም ስለነበረ ምን አስፈጽመናል። ምንም ክፍተት እንደሌለው ተናግረናል። አይ ይሄ ክፍተት አለ የሚል አካል ካለ በማንኛውም ሰዓት ዝግጁ ነን ለመነጋገር። ስለዚህ እኛ ጥፋት የለም እያል የሆነን አካል ሂደን የምናናገርበት ምንም መንገድ የለም። ግን ግር ያለው ሰው ካለ ኤኒ ታይም ክፍት ነው ቤታችንም። በእኛም ሳይድ አሉ ከኔም በላይ ዑለማዎች አሉ በደንብ የሚያብራሩ ማብራሪያም ሰጥተዋል። ብዙ ጊዜ እንደዚህ ሀሳቦች የሚመጡት በቅንነትም ነው በመተሳሰብ እሳቸውን ከመውደድም መሆን ያለበት ህግና ስርዓትም ስላለው ከሱ ጋር የሚጋጭ ነገር ካለ በእኔ በኩል የሀሳብ አለ ወይም ደግሞ በእኛ በኩል የሀሳብ አለ የሚሉ ሰዎች ካሉ ተቀራርቦ በመነጋገር መፍታት ይቻላል ብዬ አስባለሁ። ኤኒታይም በራችን ክፍት ነው። በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር። እስኪ አመት ጥቂት የፎቶ ጥያቄዎች። የሐጂ ይህ ፎቶ የት ነው? ሳኡዲ ነው? ይሄ ሳኡዲ ካዕባ መካ ነው። የሐጅ ሚኒስቴር ናቸው ካልተሳሳትኩ አብረዋቸው ያሉት እና ሚኒስትሩ እንግዲህ ሽልማት እየሰጧቸው ነው። ይሄስ ከዛው ጋር ተያይዞ ወይስ በሌላ ጊዜ? ይሄ በሌላ ጊዜ ነው። አክቹዋሊ ይሄ መካ ወይንም ካዕባ የሚባለው በይት ሐር ይለብሳል እና እሱ ሐር በየተወሰነ ጊዜ ይቀየራል እና ሃንድ ሜድ ነው፣ በእጅ ነው የሚሰራው። ስለዚህ ይሄን ብቻ የሚያመርት አንድ ፋብሪካ አላቸው ሳኡዲ ውስጥ። ይሄ ልብስ ብቻ ነው፣ ሌላ ስራ አይሰራም ፋብሪካው። ሃንድ ሜድ ነው፣ ጊዜ በጣም ይፈጃል። ስለዚህ የተለያዩ የዓለም ታዋቂ ሰዎች፣ መንግስታቶች፣ እንደዚህ ሙፍቲዎች ሲሄዱ አሻራቸውን ያሳርፋሉ እዚህ ላይ። ስለዚህ እቺን በመጥለፍ አሻራቸውን እያሳረፉ ነው ሙፍቲ። ይሄ ደስ ይላል።